ላይሆን ሁላችሁም እንዴት ናችሁ? ሰላም ነው ወይ? ዛሬ እንግዲህ ጨጨብሳ በቀላል ዘዴ ሰርቶ ለመብላት አምጥቻለሁ። እንደምትወዱት ተስፋ አድርጋለሁ። ኢንሻአላህ ተወዱታላችሁ። እንግዲህ ውጭ ሀገር ለሚኖር ሰው ብዙ ቦታ እንደዚህ አይነት ቂጣ ይሸጣል። ይሄንን ቂጣ ገዝተን በመጠቀም ያው አንድ ቀን ጨጨብሳ አይነት ስሜት ስላለው መብላት እንችላለን። አይሆፕ ተወዱታላችሁ። እንግዲህ የተጠቀምኩት ቂቤ ነው። በርበሬ ግን እንትኑን ሞቅ ሳረገው የተጠቀምኩት በስፕሬ ኦሊቭ ኦይል እና ትንሽዬ አንዳንዱ ላይ ኦሊቭ ኦይል እያረኩ ነው። ስትሰሩት በጣም እንዳይቀላ እንዳይደርቅ ላላ ሲል በጣም ቆንጆ ነው የሚሆነው። አሁን በዚህ መልኩ አሪፍ ነው የሚሆነው። ኢንሻአላህ ተወዱታላችሁ። የሽንኩርት መፍጫ ካላችሁ በሱ ያው ቀላል ነው ለመስራት። ያው ብዙ ጊዜ የሚበላ ምግብ አይደለም። ከምወደው ምግብ አንዱ ጨጨብሳ ነው። ግን አንዳንዴ ውጭ ሀገር ለሚኖር ሰው አብክቶ ምን ብሎ መስራቱ ከባድ ስለሚሆን ይሄንን ዘዴ ለራሴ የምጠቀመውን ለእናንተም ሼር አድርጌያለሁ። እንደምትወዱት ተስፋ አድርጋለሁ። ፕሊስ ሞክሩት። በማር ደግሞ በጣም ነው የሚጣፍጠው። እንደዚህ ሰርቼ እኔ የተወሰነ ቀን አስቀምጠን 2 ቀን ምናምን እንበለዋለን። ብዙ ጊዜ አከታትለን ስለሚበላ ነገር ስላልሆነ ሰምታይምስ ስለሚበላ ሰው በቀላል ዘዴ መጠቀም እንችላለን። ቢዚ ለሆኑ እናቶች እኔ እንግዲህ ቀላል ዘዴ ነው ብዬ አስባለሁ። እኔ የምጠቀመው ነው ሼር ያረኳችሁ። እንደምትወዱት ተስፋ አረጋለሁ። አመሰግናለሁ በጣም። ሞክሩትና ኮሜንት ላይ እስቲ ጻፉልኝ። ቴንኪው። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ግን ከዛ በፊት ከመለያየቴ በፊት አንዳንድ ሰዎች አስተያየት ሰጥተውኛል። በግላፍ ቢሰራ ምናምን ብሎኛል። ያ በግላፍ መስራት ጥሩ ነው፣ ግን እኔ ያው ለቤት ስለሆነ የምሰራው እጄን ታጥቤ ድጌ ነው የምሰራው። ግን ለሌላ ሰው ሲሰራ ሰው ደስ እንዲለው በግላፍ መስራቱ እየተወደደ ነው፣ ጥሩ ነው። እኔም እደግፈዋለሁ። እንግዲህ ኢንሻአላህ እንገናኛለን። ላይክ እና ሼር አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ሁኑ እላለሁ። ባይ